ድንግልናቸውን ያጡበት ቀን በሽታ ያዛቸው ሰው ነፍስህን ያጠፋል። አእምሮ ማሰቢያ ነው አይደል? አይሰማማ። ቆንጆች ከተማውን ሞልተውት የነበሩ ሽርብትን የሚሉ በሙሉ ጉድጓድ ገብተዋል። ብዙዎች በእነሱ በኩል ገሃነም እንዲገቡ የሚያማቸው ሰዎች፣ አንዳንዶቹ የወጡት ምን ማለት እንደሆነ ሲያውቁ ብለው ማለት ነው። እንደዚህ መሆኑን አላቅም ነበር ይላል። አታርግ ያለውን አታርግ በቃ። አንደኛ ዝሙት ማድረግ ማለት አለመታዘዝ ነው። አለመታዘዝ ነው። ዝሙት አለመታዘዝ ነው። እግዚአብሔር አታድርጉ አትብሉ አለ አይደል? አትብሉ ነው ያለው አይደል? ኤደን ገነት አትብሉ ነው ያለው። ያንን እንደ መብላት ነው የሚቆጠር። ብናደርገውና ብንመጣ ቸርች ትንቢት ቢመጣልንስ ከነ በሽታ እኔ አልሸልምህም ተፈወስ ነው የምልህ። ለምን ካልከኝ እኔ ማጠፋው እድሜ የለኝም። አሁን ባበላሽ ድሮ ነበር ማበላሸት የነበረብኝ። አሁን ማለቂያው ወደ እየወጣህ አታበላሽ። ስለዚህ ዝሙት ምንድነው ካላችሁኝ አለመታዘዝ። አለመታዘዝ ምንድነው ያመጣው? ሞት ያመጣል። አለመታዘዝ አይደለም ሰዎቹ አታድርጉ የተባሉትን በማረጋቸው ምን መጣ? መከራ፣ ሞት በትውልዱ ሁሉ ላይ ማት መጣ። ዝሙት አለመታዘዝ። አለመታዘዝ ምን ማለት ነው? ባለታዘዝ ምንድነው ችግሩ? እግዚአብሔር ደግሞ ምን እንደሚፈልግ ታውቃላችሁ? ምንም ነገር ከምታረጉለት በላይ እግዚአብሔርን ትወዱታላችሁ? ትወዱታላችሁ? እስቲ የምትወዱት እጆቻችሁን አሳዩ። ትወዱታላችሁ? እግዚአብሔር በጣም ከናንተ የሚፈልገው ምንድነው ታውቃላችሁ? በሬ ብትገዙለት፣ ቸርች በግላችሁ ብታሰሩለት፣ እናንተው ኢንቨስት አድርጋችሁ ትልልቅ ቦታ ብትገዙ፣ ለቸርች ኪቦርድ ብትገዙ፣ የሚያስፈልገውን ነገር ሁሉ ብታደርጉ፣ የማትታዘዙት ከሆነ አይቀበላችሁ። ለምን ካላ ምንም አይነት አምልኮ ብታደርጉ፣ አምልኮአችሁ እንደ ፌንጣ እንጣጥ እያላችሁ ወደ ላይ ላበላቦናችሁ ጃኬታችሁን አውልቃችሁ አውለብልባችሁ የሚገርም ችክችካ፣ የሚገርም ዲስኮ፣ የሚገርም ዙክ ምናምን ከፍት አይለኛ አምልኮ ነው። ዛሬ ተመለከ የሚባል አምልኮ ለእግዚአብሔር ብታቀርብለት አፍንጫው ቢስ ማትታዘዝ። ለምን ካልከኝ መጽሐፍ ቅዱስ መታዘዝ ከመስዋዕት ይበልጣል። ዝሙት ማድረግ ማለት አለመታዘዝ ነው። አለመታዘዝ ደግሞ ማትታዘዝ ሰው ሆነ ምንም አይነት መንፈሳዊ እንቅስቃሴ ውስጥ ብትገባ እግዚአብሔር አይቀበልም። እንደ ሳሙኤል ምዕራፍ 15 ቁጥር 22 ይሄን ነገር ስለ አለመታዘዝ ምን ማለት እንደሆነ በእውነት እግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር ሲሰማ ደስ እንደሚለው እግዚአብሔር በእውነት በሚቃጠል መስዋዕት እናንተ በመታቀርቡለት መስዋዕት ደስ ይለዋል። ምንድነው እግዚአብሔር ደስ የሚለው? እኔ እግዚአብሔር ደስ የሚለውን ነገር ነው የምነግራችሁ። ስሙት። እግዚአብሔር መደመጥ ነው ደስ የሚለው ከምንም ነገር በላይ። እግዚአብሔር መደመጥ ነው የሚያስደስተው። እግዚአብሔር መደመጥ ብቻ መታዘዝ በጣም ያስደስተዋል፣ ደስ ይለዋል። እነሆ መታዘዝ ከመስዋዕት እንደሚበልጥ አታውቁም? ለመታዘዝ ደግሞ ምን ማድረግ ያስፈልጋል? ሰው መጀመሪያ መስማት አለበት። ካልሰማችሁ እንዴት ትታዘዙታላችሁ? ስለዚህ ወጣቶች እዚህም እዛም ያላችሁ ሴት ወንዶች ስሙት። አታመንዝሩ፣ አትዘሙቱ። ብናረግስ ሕግ ተላልፋችሁ መታዘዝ ከመስዋዕት ይበልጣል። ስለዚህ በጣም በዚህ ድካም ውስጥ በጣም በተደጋጋሚ ህይወታችሁ ይህ በጣም የምትደጋግሙ ሰዎች፣ በጣም በርካታ ሰዎች በመላው ዓለም ያላችሁ ክርስቲያኖች እዚህም እዛም ያላችሁ በርካታ ሰዎች ያላችሁ፣ ከዛ ደግሞ በዚህ ውስጥ ሆናችሁ የተለያየ ነገር እያደረጋችሁ እግዚአብሔር የሚደሰት የሚመስል አይለኝም። እኔ እግዚአብሔር በመስማት ደስ ነው የሚለኝ። መጀመሪያ እንድትሰማኝ ነው ፈልገው፣ ከዛ ታዘዘኝ፣ ምንም ነገር አታድርግ፣ ሌላ አልፈልግም አለ እግዚአብሔር። አለመታዘዝ ነው እሱ። ስለዚህ ዋናውን ነገር ሄዶ ባልቦላ ድርግም እንደማረግ እንደሆነ ቁጠሩት። ከዝሙት ውስጥ የሚያወጣ እንደዚህ ምረጭህ ነገር የለም። ስማ፣ ከዝሙት ውስጥ የሚያወጣ እንጣጣት ጉንጭት የምትለው ዘይት የለም። ስማ፣ ባልሰማስ? ካልሰማ አትታዘዝም። ካልታዘዝክ ደግሞ ትስታለህ። እግዚአብሔር ደስ የሚለኝ እኔ ስትሰሙኝ ነው አለ። ከዛ ደግሞ ስትታዘዙኝ።
በእውኑ መታዘዝ ከመስዋዕት ማዳመጥ ደግሞ የአውራ በግ ስብ ከማቅረብ እንደሚበልጥ አታውቁም? ምን ይበልጣል እኮ እሱ። ማዳመጥ ደግሞ የአውራ በግ ስብ ለእግዚአብሔር። አውራ በግ እኮ ማለት ምርጥ በግ ማለት አለ የሚባለው መስዋዕት ማለት እሱን ከማቅረብ ይበልጣል አለ። ምንም ነገር አታርጉ ለእግዚአብሔር፣ ስሙት። እግዚአብሔር እንድታደርጉ ቢፈልገውን ነገር አድርጉለት። ምን ይጎዳል አሁን እግዚአብሔር ያን በለስ በመብላታቸው? በቃ እሱ መስመር ነው። በእግዚአብሔርና በሰው መካከል የተሰመረ መስመር ነው። አይገርማችሁም? እሱ በለስ መስመር ነው። ኤደን ገነት ውስጥ ያለው በለስ እኔ ያወኩልህ መኖር ከፈለክ እዚህ ነው በሰላም የምንኖረው። ስማኝ፣ ታዘዘኝ፣ አብረን እንኖራለን። እኔን አልፈልግም ካልክ ደግሞ መውጫው ይሆንና እቺ ባውንደሪዋ ናት፣ መስመሯ ናት። እሱ ከእግዚአብሔር ጥበቃ፣ ከእግዚአብሔር ፈቃድ፣ ከእግዚአብሔር ከፈጠረበት ዓላማ መውጫው መንገድ እሱ ነው። አለመታዘዝ ነው፣ አለመስማት ነው አለው እግዚአብሔር። በቃ ያልኩህን አለማድረግ ነው። እግዚአብሔር አይደብቃችሁም፣ እውነት ነው የሚነግራችሁ። እዚህ የመጀመሪያው እሱ። ዝሙት ምን ያደርጋል? ነፍስህን ያጠፋል። ነፍስ ያጠፋል። በጣም ቀላል ጭንና ጭን መካከል የሚቀር ነገር የሚመስላችሁ ወጣቶች ሞት ነው የሚያመጣው። ከ20 ዓመት በፊት እኔ የማውቃቸው በጣም ብዙ ሴቶችና ወንዶች ቆንጆች ከተማውን ሞልተውት የነበሩ ሽርብትን የሚሉ በሙሉ ጉድጓድ ገብተዋል። እህቶቼ ስሙኝ፣ ወንድሞቼ ስሙኝ። መዓት ኢትዮጵያውያን ረግፈዋል። ምን አረገፋቸው? ዝሙት ያረገፋቸው ብዙዎች ናቸው። ልጆቻቸውን በትነው የተራገፉ ብዙዎች ናቸው። ሕፃናት ልጆቻቸውን በሀያት እጅ ላይ ጥለው የሞቱ ብዙዎች ናቸው። ምንድነው የገደላቸው? አብዛኞቹን ዝሙት። እንደዚህ አቅላችሁ አትዩት። ግዴላችሁም። ይሄንን በመንደር በመስማት ነው የምንተርፈው። ስሙት፣ እግዚአብሔርን ታዘዙት። አታርግ ያለውን አታርግ። በቃ የጸጋ ዘመን ማለት እኮ እያደረግክ የሆነ ነገር አይደለም። እንዴ ጳውሎስ ጸጋ ማለት እንግዲህ አድርጉ ማለት ነው እንዴ ያለ እኮ አይደለም። ጸጋ ይበዛልና ኃጢአት እንስራ እንዴ? አይደለም፣ አይደረግም። ነፍስን ያጠፋ። ምሳሌ 6:32 ከሴት ጋር የሚያመነዝር ግን አእምሮ የጎደለው ነው፣ እንዲህም የሚያደርገው ነፍሱን ያጠፋል። ማን ነው ነፍሱ ማጥፋት የሚፈልግ? እዚህ አለ እጁን ማሳይ። ነፍሴን ማጥፋት ፈልጋለሁ የሚል ነፍሱን ያጠፋል። በጣም አቅላችሁ አትዩት። ይሄ ጉዳይ ሲነሳ በጣም የሚበሳጩ ሰዎች፣ ይሄ ጉዳይ ሲነሳ በጣም የሚናደዱ ሰዎች የሚልከሰከሱ ሰዎች ናቸው። ትውልድን ለማዳን እግዚአብሔር ዕውቀትን በምን ትድናለህ? በምን ታመልጣለህ? ሰው ሊድንበት የሚችልበት እውነት ሲነገር በጣም የሚበሳጩ ቤተክርስቲያን ውስጥ ሳይቀራሉ ብዙ ሰዎች፣ የለመዱ ሰዎች አሉ። ብዙዎችን የገሃነም ደጅ ሆነው ቁጭ ያሉ ብዙዎች፣ በእነሱ በኩል ገሃነም እንዲገቡ የሚያደርጉ። ይሄ በጣም ሲሪየስ ጉዳይ ሲነሳ የሚያማቸው ሰዎች ነፍስ ያጠፋል። ስለዚህ ትልልቆችም ትንንሾችም ወጣቶችም ሴቶችም ወንዶችም ይሄንን ነገር ማድረግ ምን ያደርግ? ነፍስ ያጠፋ። ይሄን የሚያደርግ ሰው ምንድነው የጎደለው ነው የሚለው? ፍራንክ ነው። ምንድነው የጎደለው? አእምሮ። ለምንድነው የጎደለው አእምሮ? የት ሄደ አእምሮ? ምን አድርጎት ነው አእምሮ? አእምሮ ማሰቢያ ነው አይደል? ለምንድነው የጎደለው? አይሰማማ፣ አይማርማ፣ ለማወቅ አይፈልግማ። ብዙ ሰው እኮ እዚህ ውስጥ ነው አእምሮ የጎደለው። ወጣቱን ነግሬያቸዋለሁ። ወጣቱን በቤቴ መስኮት ሆኜ ወደ አደባባይ ስመለከት ወጣቱን አየሁት አለ። ምንድነው የጎደለው ነው ያለን? አእምሮ ጎሎት። ወጣት ሆናችሁ ይሄንን ማትማሩ ከሆነ፣ ወጣት ሆናችሁ በዚህ ጉዳይ ዕውቀት ከሌላችሁ፣ ወጣት ሆናችሁ ይሄ ጉዳይ ምን ማለት እንደሆነ የማታውቁ ከሆነ፣ ወጣት ሆናችሁ በተለያየ አቅጣጫ እንርመጠመጣለን የምትሉ እናንተ ሰዎች የጠፋባችሁ አንድ ነገር አለ። በጣም አደገኛ ነገር አታችኋል። እሱም አእምሮ አታችሁ። አእምሮ ማጣታችሁ ደግሞ ነፍሳችሁን ያጠፋል። እንደሱ ነው የሚለው። የሚያመነዝር ግን አእምሮ የጎደለው ነው፣ እንዲሁም የሚያደርግ ነፍሱን ያጠፋል። ምን እንደሆነ ስናቅ ነው ካለንበት ነገር የምንወጣው። ዛሬው ማስተር ቤት የሚጠቀሙ ፖርን አዲክሽን ውስጥ የገቡ በጣም ብዙ ዝሙት ሱስ ውስጥ አዲክሽን ውስጥ ያሉ ሰዎች አንዳንዶቹ የወጡት ምን ማለት እንደሆነ ሲያውቁ ነው ብለው ማለት ነው። ልክ ሲያውቁት ጉዳዩን ይሄን ነው እንዴት አረገ የነበረው። ሰይጣን ደግሞ ታውቃላችሁ የጨለማ ገዢ ነው አይደል? የጨለማ ገዢ ማለት ይሄን ፍጥረታዊ ጨለማ ነው ሰይጣን የሚደበቀው ማለት ነው አይደለም። ድንቁርና ማለት አለማወቅ ማለት ነው። ጉዳዩ ምን እንደሆነ አለማወቅ ነው። አለማወቃችን ውስጥ ነው ሰይጣን የሚወሸቀው።
ስለዚህ በዚህ አቅጣጫ ያማሞቃችሁ ያላችሁ ሰዎች ብትመለሱ በጣም አሪፍ ነው የሚሆንላችሁ። ይሄንን ማለት ፈልጋል። ነፍስ ያጠፋል። ዝሙት ባደርግም ነው የሚመጣው እግዚአብሔርን አልታዘዝም፣ ባለመታዘዜ የሚመጣ ማጥፋት አለ። ባደርግም ነው የሚመጣው አእምሮ ጎሎኛል፣ ነፍሴን አጣለሁ። ይሄን ወቁ። መጀመሪያ ወቁትና ሂዱና አድርጉ። መጀመሪያ ግን ወቁት። ብዙ ሰው ይሄን ሳያቅ ነው የሚገባው። እንደዚህ መሆኑን አላቅም ነበር ይላል። ይሄንን አይደለም ሲሪየስ የሆነውን ጋብቻ እንኳን ምን እንደሆነ ሳያቅ ይገባና እኔ እንደዚህ መሰለኝ እንደዚህ መስለኝ እወቃ። ብዙ ሰው ገብቶ ነው የሚያስበው። ከሆነ በኋላ ነው ጆከር ከሳበ በኋላ በስመ አብ ቅዱስ ኤችአይቪ እወቅ። ዚፕ ስትከፍት የምትበዛው ጆከር ሊሆን ይችላል። የመጀመሪያ ቀን ጆከር ልትስቡ ትችላላችሁ። ይኸውልህ 54 ካርታ 2 ነው ጆከር ያለው። ችግር የለውም ጌታ ያውቃል። ጆከር የዕለት የምሬን ነው የምላችሁ። የመጀመሪያ ቀን ወሲብ ፈጽሞ የመጀመሪያ ቀን ኤችአይቪ ያዛቸው ሰዎች ያውቃሉ። እኔ ቀብራቸውን ስነ ስርዓት የፈጸምኩላቸው ሰዎች አሉ። ድንግልናቸውን ያጡበት ቀን በሽታ ያዛቸው ሰዎች አሉ። የሞቱ ሰዎች አሉ በሰዎች። አይ ቆይ ትንሽ ታሟሙቅ የሚባል የለም። እንደ እድል ሆኖ አንዳንድ ሰው እግዚአብሔር በጣም እድል ይሰጠዋል። አንዳንድ ሰው ደግሞ የዕለት ስቦ ቁጭ እግዚአብሔር ማስተዋል ይስጣል።